ለዛሬ ከያዝናቸው ቪዲዮዎች ወዲያ ወዲህ ያንቺ ፍቅር ያረገኛል ገና ቤት ውስጥ ያለኝ ተሳትፎ ያው እንግዲህ አልጋ መስበር ነው። ሰላም ውድ ቻናላችን ቤተሰቦች እንደተለመደው በአዲስ ባበደ ቪዲዮ ተመልሰን መተንላችኋል። ወደ ቪዲዮ ከማለፋችን በፊት ቪዲዮ ላይክ በማድረግ ለቻናሉ ደግሞ አዲስ የሆናችሁ ቻናሉ ሰብስክራይብ በማለት ፋሚሊውን መቀላቀል ይችላሉ። እናትዬ ምንድነው አሳጠርሽው እኮ አረማመድሽ ነው አሳጠርሽው ብቻ ሰፋ አድርገሽ ምናምን ትራመጂ አሪፍ ነው። ደግሞ እምብርትሽን ከፍተሽ ደህና እምብርት እንደያዘ ሰው እስቲ እዩት ጋይሶች፣ እዩት እምብርቷን። ከንፈር እኮ ነው የሚመስለው። ብቻ እናልፋለን። ኢትዮጵያ እኮ ወንድ ልጅ ስለወደደሽ መውደድ አለብሽ። እኔ ፋብሪካ ነኝ እንዴ? እኔ ሳልወደው እሱ ለምን እንደዚህ ባናቱ አይተከልም? እኔ ምንም አይመስለኝም። ወደድኩሽ አፈቀርኩሽ እንዴ ለምን ጅንጉርጉር አይሆንም? ዲጄሊ ብሎ ሽንጉርጉር ቢሆን ዞር ብያ አላየው። እንደዚህ ልክ ተረጂው ምናምን እንዴ እኔ ተራዶ ነኝ እንዴ? ድርጅት ነኝ እንዴ? ምን አይነት ነገር ነው? እኔ ለሴት ልጅ ሪስፔክት የለም ኢትዮጵያ ውስጥ እንዴ? እኔ ማንንም አልረዳም ከይቅርታ። እኔ ራሴን በጣም ወዳለው ይያለሁ። እኔ በዛ መንፈስ ውስጥ በፈረንጅ መንፈስ ውስጥ ነው ያደረኩት። ስለዚህ መምረጥ ይሄ አሳዘነኝ ምናምን ኧረ እንዴ ምንድነው አልልም። አሳዘነኝ ምናምን ኧረ ምስኪን የሚያሳዝኑ ስንት አሉ እንዴ? የመብላትና መጠጣት የፈለጉ እንትን ያላሉ ገንዬ አይደለም። በፍቅር እኔ መጀመሪያ መውደድ አለብኝ። እኔ ከዚህ እንዴ እኔ ወድጄው እሱም ወዶኝ። ኢትዮጵያ እኮ ወንድ ልጅ ስለወደደሽ መውደድ አለብሽ እያለች ነው ዲጄሊ። ምን ትላላችሁ? ይሄ እውነት ነው ወይስ ያው አንዳንድ ቦታ በገጠሮች ምናምን ነገር እንደዛ አይነት ነገር አለ እንላለን። ሁሉም ቦታ አይደለም። እና ደግሞ ፍቅር ነው ዋናው። ሁለታችሁም ተፈቃቅራችሁ እንደዛ ቢሆን ምናምን ነገር አሪፍ። ተመችተሽኛል ብቻ ዲጄሊ። እናልፋለን። እኔ ተሰርቆብኝ ከቨር ተሰርቷል ብሎ እንግዲህ የከሰሰውና እኔ በጣም ለፍቼ ጥሬ ግሬ የሰራሁትን ሙዚቃ ኃጢአት መንገድ እሺ ፍርድ ቤቱ ፍርድ እንዲሰጠኝ ነው። በአውዲዮ ቪዥዋል ህግ መሰረት እንዲቀጣልኝ ነው የምፈልገው። የናንተ ነገር አሁን የትኛው ደና ሙዚቃ ተሞንዘቆ ነው? አሁን ዘፈኔን ባላኝ ዘፈኔን ጠጣኝ ያል ጊዜ ሲኦል ለማግባት ግፋ በቃ ግፋ እንደዚህ ግፋ ሆነ። የናንተ ነገር ይሄ ነው። ረኔ ፍርዴን ነው የምፈልገው። ዘፈኔ እንደዚህ ተዘፍኖ ዘፈኔ እንዲዘፈን ብለህ አይደል እንደዘፈንኮ ሰድቦ ለሰዳቢ እየሰጠህ አይደል እንደ ቃል አወጣው ካፌ ሲጀመር ኃጢአት ነው። ሙዚቃ ኃጢአት ነው ታውቃለህ አይደል? አዎ ኃጢአት ሊሆን ይችላል። ታዲያ የኔ ኃጢአት ነው እየተባባላችሁ ነው። ንስሐ ግቡ ሂዱ ከዚህ። ያው ዜዶ ሸበላው እንዳስተላለፈው መልእክት ያው መልእክቷን እንደሰማችሁ ተስፋ እናደርጋለን። ቀውጢ መልእክት ናት። ብቻ እኔ ተመቻችታኛለች። ብቻ ነው የግል ትምህርት ቤቶች በጣም ብዙ ገንዘብ እያሰባሰቡ ለፈታኞች ግቦ እየሰጡ በአጠቃላይ በስራና በትምህርት ሳይሆን በአቋራጭ እንትንን ማግኘት እንችላለን ብሎ የሚያስብ አሁን በዚህ መልክ ያሳለፈው ተማሪ ምን እንዲያደርግ ነው የምጠብቀው? እንዲሰራ ፍትህ እንዲሰጥ። አንዳንድ የግል ትምህርት ቤቶች እንዲህ አይነት ጭዌ እንደሚጫወቱ ብሬ ተናግራለች። እና እሱን ለማስቆም ምናምን ተብሎ የሆነ ህግ ወጥቶ ነበር። ዩኒቨርሲቲ ምናምን ሄደው የፈተኑ የ12ኛ ክፍል ተፈታኞች ምናምን ነገር መረር ብሏቸው ነበር። አንዳንድ ነገሮች ይዤላችሁ ከች ብያለሁ። በሱ ምክንያት 12ኛ ክፍል ተፈታኞች ያሉትን ጭዌ እንሰማለን። እና ደግሞ 12 ኮድ በአንድ ክላስ ውስጥ 12 ኮድ ፈተና ማለት በጣም ይከብዳል። ምንም መኮራረጅ የሚባል ነገር ወፍ
ግን እሱ ተቀይሯል። ያው ተፈታኞች ጸሎታቸውን ፈጣሪ ሰምቷል መሰለኝ። ግን ያው የትምህርት ሚኒስቴር ምን አስቦ ነው 12 ኮድ የሚያርም ማሽን ሳይኖረው 12 ኮድ ይሆናል ፈተናው ምናምን ያለው? ብቻ እንጃ። እናልፋለን። ብሬ እድሜያችንን በትምህርት እንዳንጨርስ ስላረከን እናመሰግናለን። ዩኒቨርሲቲውን የስንዴ መጋዘን አድርገህ ተጠቀምበት። የምር ምን አስባችሁ ነው? ምን አስባችሁ ነው? ወንድ በሞላበት ምን አስባችሁ ነው? ቺኮቹ ወንድ በሞላበት ሀገር እርስ በርስ መሳሳም የሚሉት ምን አይነት አማርኛ ነው? ከነጮች እያያችሁ ምንድን ነው ለሀገራችን ህዝብ የምታስተምሩት? ቴኬር እሺ። ምን አስበሽ ነው? ማንን ለማሳሳት ነው እንዲራቁት ፎቶ ምናምን ቪዲዮ ምናምን ፖስት ቲክቶክ ላይ? አረ በእናታችሁ አንበድ። የምር አብደሻል አንቺ። አንደኛሽን ለቆልሻል ምናምን ነገር ጸበል አማኑኤል ምናምን የሚወስድ ቤተሰብ የለሽም እንዴ? አረ በእናትሽ ቤተሰቦችሽን አታሰድቢ። አቡ በእናትሽ ፈረንጅ ምን ይላል መስለሽ? ቴኬር ረፊ በቃ የኢትዮጵያን ህዝብ አታበላሽ። ቲክቶክ ላይ ላይቭ ላይ ጌም የተጫወታችሁ ትእዛዝ ምናምን የምታዙት ትእዛዝ አይበላም። የምር እንደዚህ አሁን ልትዋረዱ ትችላላችሁ። ተተርትሩ ምናምን ልጁ ራሱ አፈረ፣ ተሸማቀቀ። ወንዶችን አታሸማቁ እስቲ ቺኮች፣ ወንዶችን አታሸማቁ። ሰምታችኋላ? አታሸማቁ። እናልፋለን። ክለብ እየዘፈንኩ እዚህ ጋር አጭር ቀሚስ አድርጋ መጣ። የጥላውን ነው የምዘፍነው። ያቺ ቆንጆ 100 ብር ሸልማኝ እዚህ ስር ስልሰኝ ግጥም ጠፋ። ዘቤን ከዛ ኪቦርድ ውስጥ ቢኒያ ይባላል ውባይና ማይረኛል ኳላ ከዛስ በኋላ ማስወበር ሸልማው አንገቱ ስር ስትልሰው ግጥም ጠፋበት። ያጋጥማል ብራዘር። እናልፋለን። ኢኩዬ ለምንድን ነው ማታገቢ? ቆመሽ ቀረሽ እኮ። እባክህ ሁሉም ወንዶች አንድ አይነት ናቸው። እንዴት ቻልሽው ግን? ምኑን? የሁሉንም ደርዘን ደብተር አንድ የቀረው ደርዘን ደብተር። አባ ወይ ደብተር ትገዣለሽ? ደብተር ስንት ነው? 1000 ብር።
1000 ብር አረቶ ና ግዛ እንጂ በምን ትማራለህ? አረቶ በቃ ለይዟል ያንቺ ፍቅር ያደርገኛል ገና ወዲያ ወዲህ ወዲያ ወዲህ ያንቺ ፍቅር ያደርገኛል ገና ወዲያ ወዲህ ወዲያ ወዲህ ዓለምዋን አንዴ ብትጠጊኝ አለደሴ ቤት ውስጥ ያለኝ ተሳትፎ ያው እንግዲህ አልጋ መስበር ምንም አይነት ተሳትፎ የለኝ አልጋና ሶፋ እያቀያየርኩ ያው ሰብራለሁ እንጂ ቁጭ ብዬ ነው የምውለው። ያው ከስራዎች ብዙ ጊዜ ስራ ስለምውል ትርፍ ጊዜን እንዳልኳችሁ እንደዛ ነው። ምንም አይነት ተሳትፎ የለኝም። አለኝ አለው የምትይ ከሆነ የለውም፣ ምንም ነገር አይሰራም። እንኳን አይደለም አዲስ ነገር የተሰራ ራሱ አቅርቦ መብላት አይችልም። ለዛሬ ያዝነው ቪዲዮን ይመስል ነበር። በቪዲዮ ፈታ ዘና እንዳላችሁ ተስፋ እናደርጋለን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያለ